አለ ሰላም እንዴት ናችሁ? ዛሬ ለየት ያለና አስገራሚ ቪዲዮዎችን ጠርቀምቀም ማድረግ ይዤላችሁ መጥቻለሁ። ወደ ቪዲዮ ይመቻችሁ። ሳሮን ግን ህግሽ ያለ እስካሁን ቨርጅን ነሽ አይደል? ለምን ሳቅ ያስቃል? በእውነት ሳሮን ቨርጅን ነሽ እስካሁን? እውነቱን ተናገሪ። ሳሮን ቨርጅን ናት። ለምን ጠየቀኝ? አይ እንደው ለመዋቅ ለጀነራል ነው ልጅ ሳሮን ግን ቨርጅን ነሽ እስካሁን? ቨርጅን ትመስያለሽ። አዎ ነኛ። እውነቱን ተናገሪ። ተወስዷል። ትመቸኛለህ እያሉ ነው እዚህ። እነማን ናቸው? የአንቺ አድናቂዎችማ ነፍ ናቸው። ፉአድ የሚባል እና አለ ነው የምትይን። አሁን እኮ ብዙ ሰው ጥያቄ በውስጥ አቅርቦልኛል። ህግ አለ ሂዷል ጥያቄ ምን ትላላችሁ? የለም አለ ከሌለም ዝም ብለህ በወሎ በሀድራው መግባት ነው። ምንድነው የሚባለው? አይ ምንድን ነበር የሚባለው? የሙሙ የሚያጠበው የተባለው በጥይት ምን ነበር የሚባለው? አይ ይሄ እንትን የወሎ ሰማ በመድፍ ካልሆነ አልሰጥም ብዬ ጠብቄዋለሁ። እስካሁን ምን ትላለህ? በመድፍ አሁን እናንተ ከስናይፐር ታጣቂ ጎንደር አምልጦ ነው። አይ ውሸት ነው። ጎንደሬ ነው እስካሁን አሳዶ ሳይበላው የቀረ እኔ መቀመጫ እኔ አውቀዋል። ጎንደሬ ስናይፐር ታጣቂ ጎንደሬ እኔ ወስዶታል የሚሆን እኔ እኮ ባንኛለሁ። ጎንደሬ ነው እስካሁን የሚያተርፈው አሳዶ ነው የሚሆን። አይሞታ የሞላለት ሰውዬ ሳሮንን ኤኒዌይስ ወደ ሌላው ቪዲዮአችን ስንሄድ ኔክስት የባቢን ቪዲዮ ባቢ ሀበሻ እቺ ምን እየሆነች እንደሆነ አይገባኝም። አሁን ደግሞ መስደብ በቃ ይሄን እንድታውቁልኝ ፈልገው ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት እፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄ ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ ላለ መፖስት እንኳን ፈረሁ። ማን ነው ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታውኝ በቃ እንዴ አይ እንደዚህ በጣም ሰው ላይፍ ስታትቡ በጣም ያስጠላል። በጣም ሪፖርት ያደርግባት ተደጋጋሚ ነገር ምናምን እያሳየች ነበርና ግን እሷም ኤክስፖዝ ታደርጋለች ብዙ ነገሮቿን ወደ ውጭ ምናምን ላይቭ ላይ ብዙ እንትን እያለች ኤኒዌይስ ኮፒ ሊንክ አድርጉላት። አይዞሽ ታች የምናገኘው ጆን አክቹሊ ባለቤት አለችኝ። ባለቤት አዝን ዋይፊ ነው ገርልፍሬንድ። በአማርኛ ምንድነው ገርልፍሬንድ የሚባለው? ፍቅረኛ። እንዴት ተገናኛችሁ? ኦንላይን ነው ቴክስት የተደረግነው። ኦኬ who texted who? ማነው ማንን ቴክስት ያደረገው? she texted me ፋይት ማድረግ አስተምረኝ አለች። በጁጂትሱ ናይስ ፒክ አፕ ናይስ ከዛም ላይክ ናይል አስተምርሽ አልኳት። ዱላዋን ጠጣች። አይ ቲንክ እሱ ነው የጠጣው። ዱላዋን ስጠጣ የመጀመሪያ ሁለት ወር እኮ በጣም እንትን በልታለች። ገብቷል። አይ ቲንክ እሱ ነው የጠጣው። እሷ ነች እንትን ያለች። ለዛ ነው ኢምፕረስድ ሆንኳ። ከዛ ስመጣ ትችል ነበረ። ስትመጣ እኔማ ጠሯትና በቃ ጂም ውስጥ አውዝ ዘ ቶፕ ጋይ ሁሉንም ቀጠቀጥኳቸው ምናምን በሷ ፊት ለፊት ለላዩ ላይ ሁኝ አየሽኛ ፍሌክስ ያረኩ። አሁን ስጠይቃት ግን I have no idea what was going on ምንድነው የሚተሻሹት እያለች ነበር። እያሸነፍኩ መሆኑን አላወቀችም። all of that ያ ሁላ ልፋት እሱ እኮ የሆነ እንትን ምን አይዟል ትራያንግል ሌግ ቾክ ምናምን እንደዚህ ልጅ መንቀሳቀስ አይችልም። እሷ ግን አታውቅም። ነው እንደዚህ ተደጣጣች። እሺ ከዛ በቃ ቀስ በቀስ አስተማርኳት። ከዛ ሞት ተግባባችሁ። ከዛ ተግባባን። በጣም ያበደ ከዛ እሷ አሁን በደንብ ማስተር ቆላፊ ሆናለች። አሁን እኔ ከዚህ ጋር ብትወዳደር ትቆልፈኛለች።
100% ትቆልፋለሽ። አዘጋጀው ሜን ካርዱ ስልጣን 100,000 አዘጋጀው። that's nice አንድ እንደውም አስባለሁ እንደ ካፕል ከሌላ ካፕል ጋር ብንጣላ ባውድ ሃፕን ያ በደ ካፕል ኮንቴንት ያ በደ ካፕል ለሁለት ከሌሎች እነዛማ እንትና መሆን አለባቸው። ስፖርተኛ ካፕሎች አሉ። እኔ ማቃቸው አሉ የሚመቹኛሉ። ስማቸውን አላቆም ብና ይምጡ። በጣም ልጃቸውን አስቀምጠው ያለው ጀለስ ማን ነው? ወይኒክ ያውቀው ነበር የእንትና ባል ውጭ ሀገር የሄላ ራባል ጀለስ። አዎ ስሙን ስለማለ ቀጣይ ደግሞ ምናየው ቃሉ ፑቲክ ምንድነው ያደረገው? በአሁኑ ሰዓት እንግዲህ በሶሻል ሚዲያ ላይ በርካታ ሚሊዮን ተከታይ ያላቸው በርካታ ገጾች ስለ ቃሉ ፑቲክ መረጃ እየጠየቁ ይገኛሉ። ለአብነት ያህል ከላይ የምትመለከቷቸው እነዚህ ሁለት ገጾች እንግዲህ ከኢንስታግራም ሰሞኑን ቃሉ ፑቲክ በይፋ የአብረን እንስራ ጥያቄ ቀርቦለት ነበረም። ነገር ግን እስካሁን ድረስ ቃሉ ፑቲክ ሪስፖንድ አላረገም፣ ማለትም ለኢንስታግራም ምላሽ አልሰጥም በማለት ከላይ የምትመለከቷቸው መልእክቶች አጋርተዋል። እናም ቃሉ ፑቲክ በተቻለ አቅም የመጣላቸውን እድሎች ቢጠቀም መልካም ነው ማለት ሐሳባቸውንም አክለው ገልጸዋል። እናንተስ እንግዲህ በዚህ ጉዳይ ላይ ምን ሐሳብ አላችሁ? የቃሉ ፑቲክን ዝምታ እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደርጋችሁ አዳዲስና ወቅታዊ መረጃዎችን ያገኙ። በጌታ ይሄንስ በጣም ሂዝ ኢንተለጀንት ደግሞ በጣም በቃ ሚዲያው ይመቸው። ቀጣይ ደግሞ ንቃት የሌና አስገርሞናል ሆነ ለመናገር ቤተሰቦቹ ምናምን የሚገርም ነው። የሰው ልጅ አንዳንዴ እኔ የምላችሁ እኔ አሁን ጥልቅ የሆነ የፍቅር ግንኙነት ውስጥ መሆን እፈልጋለሁ። ምን ያህል ለመቆፈር አለብኝ ወርታቸው? አዩ እዚህ ነገር ላይ ብዙም ሙቀት የለኝም፣ ግን ከላይ በማየው አንቺ አይደለሽ የምትቆፍሪው ያ ሰው ነው ማለት እንትኑ የሚቆፍ ሌላ ሰው ጠይቂ፣ እንደዛ ይሻላል። ለኔ ብዙ ሙቀት ይሄንን ይመስላል የዛሬ ቪዲዮአችን። ዳግመኛ እስከምንገናኝ ይመቻችሁ። ሰላም ነው።